አሳቃቂ ሁኔታ ናት። ነበረች ወደ እኔ ቤት ያመጣችው ረድተናት እነ የመማር እህት የሙሉ ወጪዋን ዘግታ አሁን ላይ ትልቅ ጸበል ቦታ ላይ ነው የምትገኘው። የሚገዛውን ለልጇ ለእሷ የሚገዛውን ነገር አድርገን ከዛ በኋላ ደግሞ ተመልሳ ወደ ሀረብ ሀገር ሄዳ ሰርታ እንድትለወጥ ልጁን ለባሏ እንድትሰጥ ተነጋግረን በዚህ ውሳኔ ላይ ሆነን አሁን ጸበል ነው ያለች። ስራ ማን ነው የምታወራው? ግን አልገባኝም። ዋን ላቭ ኢትዮጵያ የምትኖረው እነ ማርቲ ጆ አሜሪካን የሚኖረው ጆ እነሱ ናቸው ገንዘብ እንዳለ ያስገቡላት። እኔም የራሴን ሰፖርቴሽን አድርጌ ካለሽ ደግሞ ስልኳ አሁኑን ደውለሽ መጥራት ትችያለሽ። ችግር የለውም። ይኸውልሽ እኔ ለየትኛውም ለተቸገረ ሰው ምክንያት እንኳን አልጠይቅም ሳደርግ፣ ምክንያቱም እግዚአብሔር ለእኔ ያለ ምክንያት ስላደረገልኝ ማንንም በደረስኩበት ተቸግሮ ሲያለቅስ ካየው አርጌ አመስግኜ እወጣለሁ። ሙለር ለእኔ ደግሞ ካለ ቀረቤታ ፐርሰናሊ የማደርገው ለመሰለግ ሙሌ ካለ ቀረቤታ ወይም ደግሞ ቪዲዮውን ካየህ ካለ ቀረቤታ ቀጥታ እኔ ጋር ደውለህ ከዚህ በፊትም ብያለሁ፣ ችግሮች ሲኖሩ ሙለር ወደ ሚዲያ ይዘኸው ነገሮችን ከመሮጥህ በፊት እኔ ጋር ስልኬ አለህ፣ ቴሌግራሜ አለክ። አቀራረባችን ከወንድም ያለፈ ነው። በጣም ሚስጥሮችን ሁሉ የምናወራ ልጆች ነን። ደውለህ ምንድን ነው የተፈጠረው? ምን እያደረግክ ነው? ገባ? እኔ አስረዳሃለሁ። ስለ ሀቢባ እኔ አንድ ነገር እዚህ ውስጥ 525 ሰዎች አሉ ሙለር። እኔ አሁን አንተ ጋር ትእዛዝ የምሰጥህ ልጅቷን እንድትረዳ ትእዛዝ እሰጥሃለሁ። ለምን መሰለክ? ልጅቷ አንደር ፌሷ ወንድ ነው የሚመስለው። ከዚህ በፊት ይሄ ችግር ደርሶባታል። የሚገርም የዛሬ 6 ዓመት ስታነባ ስታለቀስ ነበረ። ራኛለች ወደ 4 ዓመት 3 ዓመት አካባቢ ወረቀቴን እኮ ነው ያላሰራውም እስካሁን ድረስ። ለምንድን ነው ማዳም ቤት ማትገቢው? ማዳም ቤት ማበረ የዛ ሰዓት አይዞሽ ብለናል ነበር። ከዛ በኋላ አልተገናኘንም። ታውቃለህ ሙለር፣ እቺ እህታችን ዋጋ የከፈለችው ተው፣ ሌላው ተው፣ በሽታውን ያለውን ነገር ተው። ግን አንተ እራስክ ዝም ብለህ ችልኝ ስታይ የሚሰማክ ስሜት አለ። ፊቷን ዝም ብለህ ስታይ የሚሰማክ ስሜት አለ። ድምጿን ስትሰማ የሚሰማክ ስሜት አለ። ማዳሞች ደግሞ ታውቃለህ አይደለ? አሁን መልክን እንኳን አንጠርጥረው ያውቃሉ፣ ዘርን ያውቃሉ። አማራ እንደሆነች ኦሮሞ እንደሆነች ዘርን ያውቃሉ። ለእኛም እድል ስጠና ቤኪ ማለት አዎ። ይኸውልህ ለምን መሰለህ? እኔ ስመጣ አንዴ አውርቼ ወይም ሚዩት አድርጌ መንገድ ጀምራለሁ። ለዛ ነው መንገድ ከሄድኩ ማውራት ስለማልችል ነው። ስለዚህ ሙለር ከቻልክ ከኛ ጋር ስራ፣ ካልቻልክ ግን ይሄ አሁን የተነሳው ሀሳብ የተሳሳተ እንደሆነ ልነግርህ እፈልጋለሁ። ይህንን ነው ልልክ የፈለጉት። ሲቀጥል በቄን ከዚህ መስመር ውስጥ በጣም ደልተው በጣም ምክንያቱም በደንብ ታውቀዋለህ ብዬ ስለማምን በጣም የዋህ ብዙ ህይወትን ከፈለ በጣም ምርጥ የአይናችን ብርሃን የሆነ የተዋህዶ ቅልጅ ስለሆነ እባክህን በቃ ይህንን እኔ በወንድምነት ነው የምጠይቅህ። ቀጥል ሀሳብ ካለክ። እንግዲህ እኔ ብዙ ጊዜ ከእናንተ ጋር የሚያጋጨኝ ነገር ምንድን ነው? እየሮን ያለ ነው ሶሻል ሚዲያ ላይ ነው። ጉዳዩም የመጣው ሶሻል ሚዲያ ላይ ነው። የእኔ እናንተ ትክክል ስራ አይደለም እየሰራችሁ ያልኩበት የመጀመሪያው ሪዝኔ እኔ አሁን አንተም ስላልከኝ ሳይሆን እኔ አሁን ፐርሰናል ነገርን አልነካም። ለምን ሀቢባን ረዳት በግል አላልኩም። ማንም ሰው መርዳት ይችላል፣ ማንም ሰው መተው ይችላል። እኔ ግን አላመንኩበት። ምክንያቱም ያላመንኩበት በጣም ብዙ ሪዝን አለኝ። ፈርስት ኦፍ ኦል የእናንተን ቪዲዮ ከመስራቴ በፊት ባለፈውም ተቃውሚያት እንደዚሁ ቤቴን ከፍቼ ሳወራ ሙኒት ስለመጣች አክስትየው ስለመጣች ሙለር በቃ ተዋት፣ ፍታት፣ ትክክል አይደለችም፣ ስለዚህ ተዋትና እኛ የሆነ ነገር እያስተካከልናት አንተ ያልከኝን ነገር ነው ያለችኝ። ድምጿ የወንድ ነው፣
ብዙ ሪዝን ሰማሁ። ኦኬ ብዬ ፎቶዋን አነሳው፣ ቁጭ አልኩ። እነ ሳራም ጆይን አድርገኝ ነበር። ሙሌ በቃ ፈተነዋል አለች። ኦልሬዲ የሆነ ስራ ያገኙላት ስለመሰለኝ ሌቪት። ከዛ በኋላ ግን በረከት የተፈጠረውን ታውቃለህ? ከነ ሙኒትና ከነ ሳራ ጋር ተጋጭታ በቀለ ቤት እንደመጣች ታውቃለህ? ያ ፐርሰናል ነገሯ ነው። ምን አገባኝ እኔ ብትጋጭ ባትጋጭ። እኔ ልጅቷ መርዳት እንጂ ሲጀመር መጋጨቷን አላውቅም። ነገርኩህ እኮ እኔ ገና ትናንትና ነው ያየኋት። አይ ነው ይኸውልህ፣ ይህንን አስምርበት። እኔ ትናንትና እሷን ገና እንዳየኋት ነው ሳፖርት ያደረግኳት፣ ገና እንዳየኋት። ቤኪ አሁን አንተ ብቻ እያወራ ያለው ሀሳቤን አስጨርሰኝ። ይኸው እዚህ ውስጥ አሁን ሰው ገብቶ መናገር ይችላል። ሙኒት ፓስፖርት እናውጣልሽ ስራ ላይ ያስቀጠሯት፣ ከእነሱ ጋር አልፈለገችም። እሷ የምትፈልገው በየወሩ የቤት ኪራይ እንዲከፈልላት ብቻ ነው የምትፈልገው፣ የምግብ እንዲያቀርቡላት። ይህን ነው እንግዲህ ሁለቱን አገናኝተህ አውርተሃል ሙለር? ኖ ይኸው እዚህ ጋር ገዝተ ላይ የነበሩ ሰዎች ናቸው አሁን ገብቶ የነበሩት የተናገሩት። ኖ እኮ አይደለም አምጥቶ ሙኒት ወዳጅ እና ችግር የለውም ደውልላታለሁ። ግን አንተ ሁለቱንም አገናኝተህ አውርታችኋል። ችግራችሁ ምንድን ነው ብለህ ሁለቱንም አገናኝታችኋል። ይኸውልህ ቤኪ አሁን ክርክር ሳይሆን የምናደርገው እኔ አንድ ሀሳብ ነው ይዤ የመጣሁት። ክርክር አይደለም ጥያቄ ነው እኮ ሙለር የጠየቀው እኮ። ይኸውልህ አላረኩም፣ ማድረግም አልፈልግም። እኔ አንድ ጥያቄ ነው ይዤ የመጣሁት። አንተ አውርተህ ሀሳብን ከጨረስክ በኋላ ሀሳቤን እንድታስቆመኝ አልፈልግም። እንደሰማው ልሰማኝ ይገባል። አላረግም። ምክንያቱም ስራ ለማይሰራ ሰው 10 ዓመት አረብ ሀገር ላይ ቁጭ ላለ ሰው ትላንትና ለብዙ ሰዎች አድቫይስ ሰጥ የነበረች ልጅ ሰው 10 ዓመት ሲቀመጥ በዚህ ያህል ምን ነው የእሷ ችግር የተለየ ችግር ነው እንዴ? በረከት የእሷ ሙሌ ይኸውልህ በረከት አትበለኝ። የመጀመሪያ ደረጃ ይኸውልህ አሁን አይደለም ኖ ይኸውልህ እኔ መውጣት እችላለሁ፣ ችግር የለውም እኮ ግን እኔ ጠይቅን ጥያቄ አትመልስም። አንተ የራስን ተጽዕኖና አንተ የምትፈልገውን ነገር ልታዳምጠኝ ይገባል። አንተ አሁን ለምን ተረዳች ነው? እኔ አሁን ያልገባኝን ነገር ለምን አንተ አትመልስልኝም? ለምን ተረዳች ነው? ቀጥል ጨርስ። ስለዚህ የመጀመሪያው ጥያቄ ለምን ተረዳች? አንድ ሁለተኛ ነገር አሁን በግሌ የረዳሁት የምትለውን ነገር አልወቅስህም፣ ጥያቄ ውስጥም አላስገባሁትም። እቺ ልጅ ከሌላ እህቶች የተለየ ችግር ይዛ አልመጣችም። አንደኛ። ሁለተኛ ነገር በዚህ ደረጃ ከኋላ ስክሪፕት ተሰጥቷት እርቦኛል። እንግዲህ ስንት ሰው የምታውቅ ልጅ፣ ስንት ነገር እህቶችን አድቫይስ የምታደርግ ልጅ ለወረቀቷ ተበላሽ የሚል ጥያቄም አላነሳም። ስለዚህ በዚህ ደረጃ እርዳታው ለእሷ ይገባል ብዬ አላስብም። ስንት የሚረዱ ልጆች እያሉ የእሷ ችግር እንዴት እናንተ ታያችሁ? በረከት እንዴት አንተ ታየቅ? እንዴት በቀለ ታየው? ለምን ሌሎቹን ፈልጋችሁ በጣም እያለቀሱ ፖስት የሚያደርጉ ልጆች አሉ። ለምን እነሱን ፈልጋችሁ ኢንቦክስ ላይ ጽፋችሁ ለምን አውጥታችሁ ለምን አረዳችሁ? መስራት የተጠየኩትን ሰው እኮ እኔ ጋር ቻቼ ያመጣችሁን እንደረዳው ነገርኩህ እኮ አይደለ? ከዚህስ በኋላ እየረዳው አለመሆኔን አንተ በምን አውቀህ ነው? አንተ ከኔ ጋር አትውል፣ ከኔ ጋር አሰነብት። አሁን ለጠየቀኝ ጥያቄ ሚውት ሳረግ እኔ ልመልስ። ለምን አረዳችሁ? አላደርገውም፣ እያደረኩትም አይደለም ሙለር፣ እያደረኩት አይደለም። አንተ ነህ እየቀየርኩ ያለው ጭንቅላት ውስጥ እንጂ እኔ አላደረኩትም። እየረዳን ነው፣ ወደፊትም እንረዳለን፣ እናደርጋለን። ሙለር ይህንን ነገር አስምርበት። ሲቀጥል ይኸውልህ እኔ እንድታቅ የምፈልገው አሁንም በኋላ የምነግርህ ነገር አየዋት ስገባ እማቃት ስደተኛ እህቴ ናት። እንድትረዳ ሳፖርት
አደረግኩ። ይህንን ደግሞ ማሰምርልክ ሙለር ከዚህ በኋላም እረዳታለሁ። ሰዎችን ሰብስቤ መደረግ ያለበትን ወረቀቷን መሰራት ካለበት ለዚች እህቴ አደርጋለሁ፣ እሰራለሁ፣ ነገሮችን አስተካክልላታለሁ። ለምን መሰለክ እኔ ልጅ ወልጄ ሴት የሴት ሆርሞን አለው፣ ወንድም የወንድም ሆርሞን አለው። እቺ ልጅ የኔ እህቴ ብትሆን የሚሰማኝ ስሜት አለ ሙለር። እኔም አንተም ሰዎች ነን፣ ነገ ወልደን ያልጨረስነን ሁላችንም። እሷ የቤታችን እህት ብትሆን ኖሮ የሚሰማን ስሜት አለ። ትዝ የሚለኝ እኔ ወደዛ አካባቢ ድሮ ምን ያክል እንደሚፎግሯት፣ አሁን ላይ ለእሷ መርዳት ያልፈለጉ ሰዎች ምን ያክል እንደሚያብጠለጥሏትና እንደሚጠሏት አውቅ ነበረ። ሁለቱም አላት። እኔ ክርስቶስን ነው ምልክ ሙሌ ስለሚሰማኝ ነው። በሆነ ነገር እንኳን የምንገናኝ አይደለንም፣ ታውቃለህ። እሷ ሙስሊም ናት፣ እኔ ተዋህዶ ነኝ። ግን ያ እንኳን ሆኖ የሚደርስባት ተጽዕኖን አይ ነበረ፣ ሚዲያ ላይ የሚሰድቧትን ስድብ አይ ነበረ። ኮመንቷን ግባና ኢሙሌ በጣም ነው የሚደብረው። አንድ ፐርሰናል ሰው በዛን ያክል በራሱ በስላሴ አምሳል የተፈጠረን ሰው ልጅ እንደዛ አብጠልጥሎ ሲሰድብ ታያለክ። እንደዛ ኮመንቶቿን ብታይ በጣም በቃ ማለት መሳቅ አይደለም። እግዚአብሔር ነው እሷን የሚፈጠራት። ግን ስራም እኮ መልክ ያስፈልገዋል። ስራም እኮ የመልክ ግብአት ይፈልጋል እኮ ሰውኛ ይፈልጋል። ዳሌ እኛ እንኳን ሴትን ለማየት ለማማ አለ እኮ ስንፈልግ ዳሌዋን እናያለን፣ ሽንጧን እናያለን፣ መልኳን እናያለን። እች ልጅ ተፈጥሯ በቃ አይተሃል። ሚዲያ ላይ አንዳንዱ ሴት ያደርጋታል፣ አንዳንዱ ወንድ ያደርጋታል፣ አንዳንዱ ያስቀይማታል። ከዚች ልጅ ጎን አለመቆም እንዴት ነው የሚችለው? ህሊናዬስ እንዴት ነው እረፍት የሚያገኘው? እውነት ሙለር ከዚህ ሚዲያ ስትወጣ ዝም ብለህ አንተ በራስህ ካልኩሌተር ቀመር እንኳን ቢኖረው የስደተኛ እህትህ ናት። ምንም ያክል ልትቀምር አትፈልግም። ብር ብትሰበስብ ነው ደግሞ የሚሰበስበውስ ብር የት ያክል ብዙ ሲሆን ነው? ሜቢ ወይ ወረቀቷን ወይ የሆነ ነገሯን ብታስተካክል ነው። ሙለር ያለፍንበት ነው። እኔም አንተም እኔ ከሌላ አላማ ውስጥ አልመጣሁም፣ ታውቃለህ። በደንብ የምታቀኝ ነኝ። እና እቺ ልጅ ብታስተካክል እንኳን ወረቀቷን የሆነ ፓርቷን ነው የምታስተካክለው። ሌላ አላፊ ነገር እንኳን በህይወቷ ውስጥ አታረግም። ከቻልክ እንርዳት፣ ካልቻልክ ግን ፕሊዝ በቃ ሙለር እኔ በምታምነው በስላሴ የሚይዝክ ነገር አክን ሚዲያውን ፑሽ አታደርግባት። በቃ ሰዎች ይርዷት። እኔ አንድ ነገር ልበል ወንድም አለም ቤኪ ማለት ነው። ሀሳብ ጥሩ ነው ማለት ማንም ሰው እዚህ ጋር ሰው ሲረዳ የሚደብረው ሰው የለም። ነገር ግን ዛሬ አይደለም እች ልጅ መረዳት የጀመረችው። የዛሬ 6 ዓመት ስትረዳ ነበረ። እርዱኝ በብዙ ነገሮች ሰፖርት ስትደረግ የነበረች ነው። አሁንም ብትረዳ እኔም ችግር የለብኝም፣ ወይም ደግሞ ፐርሰናል ችግር የለብንም። ገባ። ነገር ግን አሁን ልጅቷን ከምናባልጋት አሁን ልጅቷ ስራ ትገባለች፣ የመስራት ፍላጎቷ የለም። እውነት እኔ የተረዳሁበትን መንገድ ልንገርህ፣ ስራ ትገባለች፣ እንደ ማንኛውም ሰው ትሰራለች። አሁን ያልካቸው ቃላቶች ስላሉ ፊቷ፣ አቋም፣ መልክ ላልከው ነገር አንድ ሰው እኮ የወጣበትን አላማ ያውቃል። ዛሬ እች ልጅ ህጻን ልጅ አይደለችም። ለስንት እህቶች ሰፖርት የምታረግ ብዙ ምክር የምትመክር ብዙዎቹ የምታነቃቃ ነበረች። ዛሬ ላይ እች ልጅ የሚያስፈልጋት ውስጧ ያለውን ጭንቀት አንድ መረዳት ነው። ዛሬም እናንተ ሰፖርት አደረጋችኋት፣ ችግር የለውም። ቤትም ተከፈለላት፣ ምንም ተደረገላት፣ ስራ ማስገባችሁ። ነገ ከዛ ስራ አትወጣም። ከዛ ስድጋሚ መታ ደግሞ እርዱ ልትል ነው። ጸበል መሄድም ካለባት ለምን ወደ ጸበል ማለት እንደዚህ ሳይክል ምንድን የሚባለው ይሄ ሕክምና የሚያስፈልጋት ከሆነ ያለውን ነገር ለምን በራሷ እሷ ሴት ነች፣ ኮንፊደንስ አላት። ስትናገር እንኳን ለብዙ ሴቶች አሪያ መሆን የምትችል ሴት ስለሆነች እስከዛሬም ስትረዳቸው የነበሩ ብዙ እህቶች አሉ። ብዙ ጥንካሬ ከእሷ አግኝቷል። ዛሬ እሷ ለምንድነው ልፍስፍስ የሆነችው? ለምንድነው ስራ ስገባ የምትወጣው? ለምንድነው ማሰራው ስራዋል? እኛም እኮ አረብ ሀገር ነው ያለነው። እኔ እግዚአብሔር ነው የምልክ 24 ሰዓት እየቆምኩ እየሰራው አማራጭ ስላጣሁ ነው። አማራጭ ባገኝ ብን ብዬ እወጣለሁ ከዚህ ቤት። ገባ። ብዙዎቻቸው እየተጨከንን እየተበደልን እየተመታንም እየተተፋብንም እንሰራለን። ስራ አግኝተን ከዛ ቤት ስራ ጠፍቶ አይደለም፣ ከዛ ቤት ከወጣን እስክንገባ ድረስ ያለውን ጊዜ አለመሻማት ነው። ቤተሰብ ስለምንረዳ ነው። እና ለምንድን ነው እች ልጅ ማትመኳት? የሆነ አቋም ለምንድን ነው የማይኖራት?
አቋም እንዲኖራት እፈልጋለሁ። እንደ በፊቷ እንደ መጀመሪያዋ ጀግና ሴት ጀግና ነች። ሊማርል እንደ ሙሌ ዛሬ ለምንድን ነው እናንተ ገንዘብ በሰጣችኋት ቁጥር ልጅቷ እየተበላሸች የስራ ፍላጎቷ እየጨመረ ሳይሆን እየቀነሰ ነው የሚመጣ? የተሻለ ስራ ለእሷ ተስማሚ ስራ ፈልጉላት። ይሄ መልኳ ምን ለምትሉ ከእሷም ደግሞ የባሱ ሰዎች አሉ የሚሰሩ እንናቃቸው። እዚህ ግቡ ማይባሉ እና ቤት እዚህ ግቡ ማይባሉ ስለሆነ ከዚህ በፊት መቼ ነው የተሰበሰበላት? ሙሌ ቤካ ምናልባት ማለት ስላለማውቅ ነው ይህንን መጠየቅ። ቤኪ ከዚህ በፊትም አሁን እኛ ቤኪ ሶሻል ሚዲያ ላይ የለክም እንዴ? ቆይ አይደለም፣ አይ ቤኪ የሆነ ሰዓት ላይ በመሀል አልገባም ነበር። አይ ቲንክ የሆነ ሰዓት ላይ ነበር። ኦኬ ገባ። አሁን አንተም እኛን ከመውቀስ በፊት አሁን እዚህ ጋር ከመወቃቀሳችን በፊት አሁን ይኸውልህ ኦልሬዲ አሁን እየተነጋገርን ነው ያለን። እኔ ምን ችግር አለብኝ ከአቢባ ጋር ቤት ነው? እኔ ዋናው ፖይንት ሊጨርስ ሙዲያ እንዲላጠቃለ ልልክ የፈለግኩት ምንድን ነው መሰለክ ቤካዬ፣ መረዳቷ አሪፍ ሳለ ሆኖ ነገም ደግሞ ድጋሚ የሆነ ነገር ይዛ መምጣቱ አይቀርም። የሆነ ነገር ላይ አንድ የሆነ ስቴፕ ያለው ነገር ቋሚ የሆነ ነገር ላይ አድርጓት። ጸበልም ትሄድ ስራ የሚያስጠላትን ነገር ስራ እግዚአብሔር ነው የምልህ። ዛሬ እናንተ መሰብሰብ ና ለምን ጸበል ትሄዳለች? ሙስሊም እኮ ናት። የራሷን ቁራን ትቀራለች። ቁራን ችግር የለውም። እኔ ምንም ትሁን ሰው በራሱ እምነት ጸሎት ይደረግለታል። ቤት ይገባል። አይ ኖ እኛ የሚያገናኘን ያው ቻችን የኢትዮጵያዊነታችን እንጂ እምነታችን አይደለም። ቴንኪው እሱ ነው የምልህ። እኔ እኮ ለምን ረዳችሁ፣ ለምን አልሰጣችሁም፣ ለምን እንደዚህ አላልኩም። ገባ። ግን ዛሬ እናንተ ዝም ብላችሁ ብር እያወጣችሁ የምሰጡ ከሆኑ ፑሽ እያደረጋችኋት ነው ልጅቷ የሆነ ቦታ ደረጃ። ነገ እስከ ነገ ወዲያስ ነው የእኔ ሀሳብ ይሄ ነው። ነገ እስከ ነው እችሊ ዛሬ የመጀመሪያው አይደለም፣ ሁለተኛዋ ቀን ነው፣ ሁለተኛው ጊዜ ነው እኔ እንደዚህ ስሰማባት ማለት ነው። ግን የራሱ የሆነ ፐርሰናሊ ችግር አለባት። ኦኬ ያንን ችግር ግን እናንተ እንደ ቤተሰብ ተወያይታችሁ ለምንድን ማፈቱላት? ገንዘብ ብቻ አይደለም እኮ የሰው ልጅ ገዛ የሚያስፈልገው። እንፈታለን። ለምን እናንተም አብራችሁ ከኛ ጋር ሆናችሁ አታውቁቻችሁ? ለገቡ ሰዎች ደግሞ የገቡት ሰዎች ደግሞ አይ ለቻቺም አንድ መልስ ልመልስላት። ቻቺም ከኛ ጋር ሆነሽ እንደዚህ አይነት ችግሮች ከመጀመሪያ ጀምሮ ካሉ አንቺም አብረሽን ገብተሽ ለምን እንደዚህ አይነት ችግሮችን መፍታት ይህንን አድርጉ እንዲህ አድርጉ በዚህኛውም ማኔጅ ይደረግ ብትይን እኮ በጣም ቀላል ነው። በነገራችን ላይ ትንጥዬ ነገር ብቻ ከዚህ በኋላ አልናገርም። ረጅም ሰዓት ስጠይቀኝ አወራለሁ። በነገራችን ላይ ሙለር ስደተኛ ለስደተኛ ምርኩዝ ነው። እኛ ለእኛ ምርኩዛችንን የምንቀማማ ከሆነ ልንገርግ ነገ አይታወቅም። ሙለር በምን እንደሚመጣ አይታወቅም። ምክንያቱም ሁለት እግር ያለው የሚንቀሳቀስ